ነምበር 66 እንጀምራለን ማለት ነው። ትንሽ የተዘባረቋሉ 65 ታች አለ 66 ላይ አለ። ኦኬ ችግር የለውም እንስራው። The trains would be happy if the language they understand best blank as a medium of instruction in their training center. A. Where used. B. Where used to. C. Used. D. Will be used. እዚህ ጋር The trains would be happy if the language they understand best blank as a medium of instruction in the training center. ለምን ይሆናሉ ለምን አይሆንም የሚለውን ለእያንዳንዱ ሰንተንስ እንይ። ለምሳሌ ኤ ዌር ዩዝድ ይላል። መልሱ በትክክል ዌር ዩዝድ ነው። ለምን ሙሉ ሰንተንስ ላይ ጥያቄው ላይ ስታዩት ሰከንድ ኮንዲሽን ነው። ሰከንድ ኮንዲሽናል ሰንተንስ ነው የሚያወራው ወይም ደግሞ ታይፕት ነው የሚያወራው። ዘ ትሬን ውድ ቢ ሃፒ ውድ ፕላስ ቨርብ ዋን አለው ማለት ነው። የሚታይ ከሆነ ውድ ፕላስ ቨርብ ዋን እዚህ ጋር ይታየናል እዚህ ጋር ማለት ነው። ሶ ታይፕት ለመሆኑ እዚህ ጋር ያሳየናል ማለት ነው። ውድ ፕላስ ታይፕ ዋን if the language they understand best blank as a medium of instruction in the training center. ሶ ይሄ እዚህ ጋር ያለው ውድ ፕላስ ቪዋን ከሆነ ታይፕት ከሆነ እዚህኛው ምን እንጠብቃለን ማለት ነው? ፓስት ቴንስ ሲምፕል ፓስት እንጠብቃለን ማለት ነው። ሲምፕል ፓስት ነው እዚህ ጋር የምንፈልገው። ሲምፕል ፓስት ደግሞ ጀስት ዌር ኦር ዌር ፕላስ ቨርብ ይመጣ ማለት ነው። ኤ ዌር ዩዝድ ቱ የሚለው በትክክል መልስ ይሆናል ማለት ነው። ቢ ላይ ዌር ዩዝድ ቱ ይላል አይደል? ዌር ዩዝድ ቱ ይላል። ይሄ ዩዝድ ቱ የሚለው ጀስት ቨርብ ነው አለ የሚፈልገው። ዩዝድ ካለ በኋላ ዩዝድ ቱ ካለ በኋላ ቨርብ ይፈልጋል። ለምሳሌ ዩዝድ ቱ ስፒክ፣ ዩዝድ ቱ ራይት፣ ግን ዩዝድ ቱ ብለን አሳንንም ቨርብ ነው የሚፈልገው ነው ቱ ካለ በኋላ ሶ መልስ አይሆንም። ሲ ዩዝድ ይላል አይደል? ያው ዩዝድ እዚህ ጋር አይሆንም። ኦዛሊ ቨርብ የለም። ግራማቲካሊ ኢንኮሬክት የሚሆን ነው። ጀስት ቤስት ዩዝድ አስ የሚለው ይሄ መልስ አይሆንም ማለት ነው። ስለዚህ መልሳችን ኤ ዌር ዩዝድ ነው ማለት ነው። ኦኬ ኩዌስችን ነምበር 65 ያው መጀመሪያ መምጣት ቢጠበቅበትም እዚህ ጋር ሚክስ ሆኗል። when they arrived at the terminal the train blank A will go B has left C going to D has gone. እዚህ ጋር ጥያቄው when they arrived at the terminal አንድ አክሽን ተደርጓል ማለት ነው። ተርሚናሉ ሲደርሱ the train blank ሄዷል፣ ትሬኑ ቀድሟቸው ሄዷል። ስለዚህ ሁለት አክሽን አለ። የመጀመሪያው ሰዎቹ ተርሚናሉ ላይ ትሬኑ ወይም የሚሄድበት ቦታ ማለት ነው ተርሚናል እዛ ላይ መድረሳቸው አንድ አክሽን ነው። ሌላ አክሽን ደግሞ ትሬኑ በራሱ መሄዱ ቀድሟቸው መሄዱ ደግሞ ሌላ አክሽን ነው። ስለዚህ ሁለት አክሽን አለን። እንደ አይነት የሚያወራ ደግሞ ምንድን ነው ብለናል? ፓስት ፐርፌክት ነው ብለናል። እንደዚህ የሚያወራ ከሆነ ፓስት ፐርፌክት ነው። በጣም አሪፍ። ሶ ማንኛው ነው መጀመሪያ የተፈጸመው ከዛ ቀጥሎስ የሚለውን ማወቅ የሚጠበቅብን እኛ። when they arrived at the terminal ማለት ሰዎቹ ተርሚናል ሲደርስ the train blank will go አይሆንም። ምክንያቱም ስለምን እያወራ ነው ብለናል? ስለ ፓስት ነው እያወራ ነው። ፓስት ፐርፌክት መምጣት ያለበት። would had left yes መልሱ had left ነው። ሲ going to እንዲሁ አይሆንም። has gone አይሆንም። እዚህ ጋር መጀመሪያ ለምሳሌ የተፈጸመው ማን ነው? ቀጥሎ የመጣውስ ማን ነው ብለን ብናስብ just ፓስት አክሽን the train had left ይላል። the train had left ስንል ፓስት አክሽን ነው። ይሄን had left እዚህ ጋር ስናስገባው ፓስት አክሽን ነው። ስለዚህ መቼ የተፈጸመው? before the past action of we arrived at the terminal. just arrived at the terminal when before they arrived at the terminal the train had left. እነሱ ከመድረሳቸው በፊት ትሬን ሄዷል። ስለዚህ ትሬን የሚሄዱ ፓስት ነው። ከነሱ ቀድሞ የተፈጸመ አክሽን ሲሆን እነሱ መምጣታቸው ደግሞ ከዛ አክሽን በኋላ የመጣ ነው ማለት ነው ነው። ኦኬ ኩዌስችን ነምበር 66 ኩዌስችን ነምበር 66 በድጋሚ 66 ነው የመጣው። ያው ይሄ እንትን ችግር ስለሆነ ድጋሚ 66 መምጣት አልነበረበትም።
እንደዛ መምጣት አልነበረበትም። እዚህ ጋር 66 ነው የሚለው መልሰው። ዞሮ ግን ምንም ችግር የለውም መስራት እንችላለን። ስቱደንት ኤ haven't you finished doing your homework? Student B no but blank by 8 o'clock. Be patient. A I will have finished. B I had finished. C I have finished. D I finished. So ምንድነው ይሄ? haven't you finished doing your homework? Student B no but A I will have finished by 8 o'clock. Be patient. I had finished by 8 o'clock. Be patient. C I have finished by 8 o'clock. Be patient. D I finished by 8 o'clock. እያለ ይቀጥላል እና ኤን እስኪ በትክክል ልዩት። I will have finished የሚለው በትክክል መልስ ነው። ይሄ መልስ ነው። ይሄ በትክክል መልስ ነው። እዚህ ጋር እንምጣና ኤ መልስ ነው። ዋይ የቤት ስራ ሰርተሃል? የቤት ስራ አልሰራህም እንዴ አይነት ነው። have you finished doing your homework? የቤት ስራ አልሰራህም ሲባል ስቱደንት ኖ አልሰራውም በት ምሳሌ ስራው ነው አይደለ? ፊውቸር ፐርፌክት ቴንስ ይኸው ባይ 8 o'clock የምትለዋ ፎር ፊውቸር የምትጠቀማት ፊውቸር ፐርፌክት ነች። ስለዚህ ፊውቸር ፐርፌክት የሆነውን መምረጥ ነው። ኤ አይ ውል ሃቭ ፊኒሽድ የሚለው ነው። ቢ ጋር እንምጣ። አይ ሃድ ፊኒሽድ ይላል። አይሆንም። ፓስት ፐርፌክት አይሆንም። አይ ሃቭ ፊኒሽድ ፕሬዘንት ፐርፌክት አይሆንም። አይ ፊኒሽድ እንደዚሁ አይሆንም። መልሳችን ኤ ነው ማለት ነው። ኮሽን ነምበር 67 ኢፍ ማይ ዳውተር ሃድንት ጎን ቱ ዘ ሆስፒታል ሺ ብላንክ ቤተር ኤ ውድ ቢ ቢ ውድንት ጌት ሲ ውድ ኖት ሃቭ ጎት ዲ ሃድ ጎት ኢፍ ማይ ዳውተር ሃድንት ጎን ቱ ዘ ሆስፒታል የሚለው ኮንዲሽናል ሰንተንስ ታይፕ 3 ነው። እዚህ ጋር ሃድ ቀጥታ ሃድንት ጎን ቱ ዘ ሆስፒታል ሃድ ፕላስ ቨርብ 3 የሚለውን ማስታወስ ነው። ኢፍ ፕላስ ሃድ ፕላስ ቨርብ 3 ከሆነ ታይፕ 3 ኮንዲሽናል ሰንተንስ ነው which is unreal situation የሚያመላክተው ማለት ነው። ኢፍ ፕላስ ፓስት ፐርፌክት then would have could have or should have plus past perfect tense እንጠቀማለን ለዚህ ለታይፕ 3። በዛ ምክንያት እዚህ ጋር ሃድ ፕላስ ቨርብ 3 ስለሆነ ይቺ ሃድ ሲደመር ቨርብ 3 ጎን ስለሆነች ኢፍ ክሎዟ ሜን ክሎዟ ምን ትሆናለች ማለት ነው። ሺ ብሎ ፕላስ እዚህ ጋር የሚመጣልን የምንፈልገውኛ ሺ ፕላስ ውድ ኦር ሹድ ኦር ኩድ ፕላስ ቨርብ 3 ያለበት ሶ ውድ ቢ አይሆንም። ኤ ላይ ስትመለከቱ ውድ ቢ አይሆንም። ለምን? ውድ ፕላስ ቨርብ 3 መምጣት ነበረበት። ውድ ፕላስ ቨርብ አሁን ከሆነማ ታይፕ 2 ነው የሚገልጽልን። ታይፕ 2 ነው የሚገልጽልን። ስለዚህ በዛ ሁኔታ አይሆንም። ቢ ውድንት ጌት ውድ ኖት ጌት ያው ይሄ ኔጌቲቭ ሆነ እንጂ ለውጥ የለውም አይሆንም። ሲ ውድ ኖት ሃቭ ጎት ውድንት ሃቭ ጎት በትክክል መልስ ይሆናል። ውድንት ውድ ኖት ሹድ ኖት ኩድ ኖት ሃቭ ፕላስ ቨርብ 3 ማለት ነው። ሶ ዚ አንሰር ኢዝ ኤ ኮሬክት። ዲ ሃድ ጎት ነው ሃድ ጎት አይሆንም። ሃድ ጎት አይሆንም። ኩዌስችን ነምበር 69 citizens who are more blank have important role for their country education educationally education educated ሲምፕል አጀክቲቭ እንዴት ይጠቅማል የሚለውን ስለሆነ ችግር የለውም። አጀክቲቭ ነው የምንፈልገው። ሲቲዝንስ who are more ምን አይነት ሲቲዝን ነው የሚያስፈልገው ለአንድ ሀገር? የተማረ ነው፣ የሚማር ነው፣ ተማሪ ጀስት እንደዚህ አይነት ነው። ናውን ጀስት አጀክቲቭ አድቨርብ ነው። ምን አይነት ነው የሚያስፈልገን እንደማለት ነው። ምንድነው እኛ የፈለግነው አሁን የሚገልጽ ገላጭ ገና የፈለግነው። ገላጭ ከሆነ ደግሞ አጀክቲቭ ነው የምንፈልገው ማለት ነው። ለምሳሌ ኤ ላይ እንምጣ። ሲቲዝንስ who are more educating have important role for their country ኤዱኬቲንግ ማለት ነው ፕሬዘንት ሲምፕሊ ከመሆኑ በላይ ጀስት something that gives education ማለት ትምህርት የሚሰጥ ነገር ነው። describe that just something that gives education እና እዚህ ጋር አይገልጽም ምንም ነገር። እኛ ስለ ኤዱኬሽን መስጠት ሳይሆን የተማረ ሰው ለአንዲት ሀገር ጠቃሚ መሆኑን ነው የሚመለከተው። ኤዱኬቲንግ አይሆንም። ቨርብ አይንጂ ነው፣ ቨርብ ነው። ኤዱኬሽናሊ አድቨርብ ነው አይደለ? ኖ ሲዩቴብል እዚህ ጋር ምንም አልጠቀሙልን እንደናውን ጀስት ምንም አይገልጽም ነው።
ሲ ኤዱኬሽን ኢዝ ፕሮሰስ ናውን ነው በቃ ሲቲዝንን ዲስክራይብ ሊያደርግን አይችልም። እኛ የምንፈልገውን ዲስክሪፕሽን መስጠት የሚችል ነው። ዲ ላይ ስትሄዱ ኤዱኬትድ አን አድጀክቲቭ ሲቲዝንስ ሁ አር ሞር ኤዱኬትድ ሃቭ ኢምፖርታንት ሮል ፎር ዜር ካንትሪ የሚለው ማለት ነው። 69 ሂ ብላንክ ኮንቲኒስ ካፍ ቢፎር ሂ ዋንት ቱ ዘ ክሊኒክ ኤ ዊል ሃቭ ቢ had C had D has he blank a contains ከፍ before he wanted to before and after የምትለዋን እንለይ። before he want ከቢፎር በኋላ የሚመጣው ምንጊዜም ፓስት ነው፣ ሲምፕል ፓስት ነው የሚመጣው he wanted to the clinic። ስለዚህ ከሱ በፊት ሲምፕል ፓስት ከሆነ ከዚህ በኋላ ያለው ምን ይሆናል ነው። አንድ በዚህ መስራት እንችላለን። አንደኛው ኬዝ 1 ማለት ነው። ኬዝ 2 ልጁ አሁን ሂብራንክ ኮንቲኔንስ ካፍ ማለት በጣም አደገኛ የሆነ ተከታታይነት ያለው ጀስት የሚያስብ ነገር ነበረው ከሄዱ በፊት ክሊኒክ ከመሄዱ በፊት። ስለዚህ መኖሩን ስንገልጽ ሂሃዝ ካፍ ነው አይደል? ሂሃድ ካፍ መኖሩን ስለምንገልጽ አለበት እያለ ነው። አለበት በሚለውም መስራት እንችላለን። እንዴት አድርገን ነው? ለምሳሌ ሂ ዊል ሃቭ ኖ አይባልም፣ ፊውቸር አንጠቀምም እዚህ ጋር። ሲ ሂ ሃድ ቢጋ ሂ ሃድ ቢጋ ሂ ሃድ በትክክል መልሱ ቢ ነው። ሂ ሃድ ኤ ኮንቲኔንስ ካፍ ቢፎር ሂ ዋንት ቱ ዘ ክሊኒክ ነው። ሲ ጋር ስንመጣ ሂ ሃድ ኤ ኮንቲኔንስ ነው፣ ይሄ አይሆንም። ዲ ጋር ስንመጣ ሂ ሃዝ ነው፣ ይሄም አይሆንም። ስለዚህ መልሳችን ቢ ነው ማለት ነው። I found it difficult blank the content of the lecture's explanation at university. A to understand, B understanding of, C to understanding, D for understanding. A to understand, B understanding of, C to understanding, D for understanding. I found difficulty ማለት የዩኒቨርሲቲ ትምህርት ከባድ ሆኖ አገኘሁት ነው። ምን ለማድረግ ለመረዳት። ኤ ቱ አንደርስታንድ በትክክል መልስ መሆን ይችላል። I found it difficult to understand the context of lecture's explanation. B understand of አይሆንም። ግራማቲካሊ አይገጥም። አንደርስታንድ ኦፍ የሚለው ይሄን ተውት። ቱ አንደርስታንዲንግ ቱ ተብሎ አይኤንጂ አይገባም። ፎር አንደርስታንዲንግ ኢንፊኒቲቭ ፎርም ነው የምፈልገው። አይሆንም እዚህ ጋር ይሄም አይሆንም። ሶ መልሳችን ይሄ ነው ማለት ነው። 71 A microscope is an instrument blank used to magnify very small objects. A which, B where, C where, D ያው ቢ እና ሲ ተመሳሳይ ናቸው። አሁንም ሁለቱ የሞዴል ኤግዛም ስለሆነ ሁለቱም አይሆንም። ሶ which where whose ሶስት ምርጫ እንዳለ አድርገን እናስባለን። ዞሮ ዞሮ ግን እዚህ ጋር የመጣው ኢንስትሩመንት የሚለው ምን ስለሆነ ኦብጀክት እንትን ቲንግ ስለሆነ ነገር ስለሆነ የምንጠቀመው ቲንግ የሚያስፈልገው ዌር ብናይ ፕሌስ ነው አይሆንም። ሁዝ ብናይ ፖዚሽን ነው አይሆንም። ስለዚህ መልሳችን ዊች ነው ማለት ነው። 72 It seems she wants me to blank her favor. You know, she has never been as nice to me. A make, B do, C making, D doing. በዚሁ አጋጣሚ what's the difference between make and do የሚለውን እንድናይ ነው። ሶ ዱ ለምን እንደምንጠቀመው ሜክስ የምንጠቀመው ለምንድን ነው? ለምሳሌ ሜክ ይላል አይደል? ሜክ ፋቮር ከሚለው ጋር አይሄድም። በጣም እንትን የምላችሁ ብዙ ጊዜ ጥያቄ ሲሰሩ ያጋጥማችኋል። በጣም ሜክ ፋቮር ጋር አይሄድም። ሜክ የምንጠቀመው ለምን እና ሜክ የምንጠቀመው something produce or create የሆነ ነገር ክሬት ስናደርግ ወይም ፕሮዲውስ ስናደርግ ኮመንሊ እንዲሁ እንጠራዋለን። ሜክ ለምሳሌ የምንጠቀመው ሜክ ሚስቴክ እናለና ሜክ ሚስቴክ፣ ሜክ መኒ፣ ሜክ ዲሲዥን፣ ሜክ ኤ ፎን ኮል፣ ሜክ ፕላን አረምደለው ሜክ ድሬስ ልብስ እንለብስ ራሱ ሜክ ኬክ፣ ሜክ ፉድ፣ ሜክ ፕላን፣ ሜክ ሰምቲንግ ጉድ፣ ሜክ ሰምዋን ክራይ።
አላ ይገጥማሉ እንዲሁ ባይ ኔቸር ስንላቸው በጣም ስሙዝ ናቸው። እንትናቸው ራሱ ያውቃሉ። ሜክ ኤ ፕሮሚስ፣ ሜክ ኤ ዲሲሽን እና ባጭሩ ሜክ የምንጠቀም አንድም ራይቲንግ ዲሲሽን ስፒኪንግ ላይ ራይቲንግ ላይ ለምሳሌ አሁን ስንጽፋ ነው ሜክ ኤ ሳጀሽን፣ ሜክ ኤ ፕሮሚስ፣ ሜክ ኤ ዲሲሽን። ጀስት ስፒኪንግ ላይ ራይቲንግ ላይ ዲሲሽን እንጠቀማቸዋለን። ሳምሃው ደግሞ ኮዚንግ ሰምቲንግ ቱ ሃፕን የሆነ ነገር እንዲከሰት ኮዝ ሲሆን ለምሳሌ ሜክ ኤ ሚስቴክ አለ አይ ሜድ ኤ ሚስቴክ ነው የምንለው ስህተት ሰርተን ካገኘን ራሳችን አይ ሜድ ኤ ሚስቴክ። ሜክ ኤ ኖይዝ ኢት ሜድ ኖይዝ ኢት ሜክ ኖይዝ ሲረብሽ ማለት ሲረበሽ። ሶ ምንድነው ይሄ ኮዝ ሰምቲንግ ቱ ሃፕን የሆነ ነገር እንዲከሰት ምክንያት ከሆነ ሜክ ነው የምንጠቀመው። እንዲከሰት ምክንያት ነው ከተገኘ ሜክ ሰምዋን ክራይ ቢባል አሁን ለማልቀሱ ምክንያት ሌላ ሰው እንደሆነ ሜክ ነው የሚባለው። ምንድነው እዚህ ጋር የምንዘው ኮንሰፕት ኮዝ ሰምቲንግ ቱ ሃፕን የሆነ ነገር እንዲከሰት እንደ ምክንያት የምንገልጽ ከሆነ ሜክ ነው የምንጠቀመው። ክሬቲንግ ኦር ፕሮዲውሲንግ ሰምቲንግ የሆነ ነገር ክሬት ወይም ፕሮዲውስ ለማድረግ ለምሳሌ ሜክ ኤ ኬክ፣ ሜክ ኤ ፉድ፣ ሜክ ኤ ድሬስ፣ ሜክ ኤ ፕላን። ፕላን ስናወጣ ሜክ ነው የምንጠቀመው። ድሬስ አደረገ፣ ፉድ ኬክ ሜክ አደረገ። ሶ ለሶስት ነገሮች ተጠቀምናቸው። ፎር ሰምቲንግ ፕሮዲውስ፣ ፎር ኮዚንግ ሰምቲንግ ቱ ሃፕን and then for speaking, for writing, for decision ለነዚህ ነገሮች ሜክ እንጠቀማለን። what about do? do generally አክሽን ነው። አክሽን ነው ማለት ታስክ ነው፣ ጀነራል ወርክ ነው፣ ሰራ ለማለት የምንጠቀመው። ምን አለ ለምሳሌ do homework፣ ሜሞራይዝም እንጠቀማለን። ባይዘው did you ለምሳሌ ክላስ ገብተን የቤት ስራ ሰራና አልሰራንም ማለት አለ do homework ነው የሚል እንጂ ክላስ ላይ ገባን። do your housework፣ do your job ምን ለማለት ነው? ጀስት ወርክ ላይ የምንጠቀማቸው ባጭሩ ዱን ነው። አክሽን ታስክ ጀነራል ወርክ ከሆነ ዱን ነው የምንጠቀመው። ታስክ እንዳልነው ለምሳሌ ዱ ዘ ዲሽ፣ ዱ ዘ ላውንደሪ፣ ዱ ኤ ፕሮጀክት አለና ታስክ ስለሆነ ይሄ ፎር ነን ስፔሲፊክ አክቲቪቲ እንጠቀመዋለን። ዱ ሰምቲንግ፣ ዱ ኤኒቲንግ፣ ዱ ነቲንግ ምናምን አለ። ሜክ ኤኒቲንግ ይባላል። ኖ ዱ ነቲንግ፣ ዱ ሰምቲንግ። በቃ ዱ ሰምቲንግ እስኪ የሆነ ነገር ሞክር፣ ዱ ሰምቲንግ። ሩቲን አክሽን እንጠቀመዋለን። ፎር ሩቲን አክሽን ማለት በተደጋጋሚ የሚሰሩ ለምሳሌ ዱ ኤክሰርሳይዝ አለ የሚባለው ስፖርት ስራ ሲባል ዱ ኤክሰርሳይዝ፣ ዱ ባርሊ፣ ዱ ዌል። እንደዚህ አይነት ነገር እንጠቀመዋለን። ያው ብዙ ጊዜ እየተጠቀምናቸው በምንሄድ ስሩአውት ላይፍ ነው ምን እንትን የምንላቸው። ሶ በአጠቃላይ ዱና ሜክ በዚህ መልኩ እንጠቀመዋለን። ይህን መሰረት አድርገን it seems she wants me to blank her favors, you know she was never been as nice to me ይላል። ከዚህ ማለት እንሰራው ፈልጌ ነው። ሶ ይሄ the phrase do her favor የሚለውን እንየው እስኪ። ይቺ ማለት her favor እንያትና do her favor ስናስገባት how it look like her favor የምትለዋ ኮመን ኤክስፕሬሽን perform something እንደማለት ነው። just የምትወደውን ነገር ትስራ ነው። it seems she wants me to do her favor የምትወደውን ነገር just መስራት እንደምትፈልግ ትመስላለች። አክሽን ነው ማለት ነው። እዚህ ጋር ዱ ነው የሚሆነው፣ አክሽን ነው ማለት ነው። ሜክ ሄር ፋቮር ሜክ ማ ኮዝ ሰምቲንግ just እንደመከሰቱ ሰምቲንግ ቢሆን ነበር እንጂ ሜክ ሄር ፋቮር አይሆንም። you know she has never been nice to me ለዛ ነው። ስለዚህ መልሳችን ዱ ነው ማለት ነው። በዚህ ምክንያት ዱ ነው። so ቀጣይ ፓርት ሴክሽን 6 ኮሙኒኬሽን አክቲቪቲ ነው። እዚህ ኮሙኒኬሽን አክቲቪቲ ኔክስት ፓርት ላይ ብናየው በጣም የተሻለ መስሎ ይታየኛል። ሌላ ፓርት እንደ አዲስ ከምንጀምር ኔክስት እንገናኛ ማለት ነው። ለአሁን ይበቃናልኝ። ፕሊስ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። አመሰግናለሁ። Thank you guys. I appreciate your attention. We will meet next. Thank you for watching.